እናት ሆኖ ማየት የስጋሽን ክፋይ በእንጨት ተመሳቅሎ በዛ ላይ ባንቺ ልብ ባንቺ ዋነት ከአንድ ሰሪው በቀር ማንም በማይበልጠው ከሰው ፍጥረት አልፎ ለተጠማ ውሻ በወርቅ ጫማ ስፍር ውሃን በሚሰጠው ያደግ ልቦናሽ አካልሽን ሊያቃጥል እጁን በዘረጋ ክህደት ባወረው ላይ ምህረት የለመነ ኃጢአት የሌለበት የማህፀንሽ ፍሬ በመስቀል ላይ ሆኖ በዓይኖችሽ ስታዩ ልብሽ እንዴት ሆነ? እማ እናቴ እያለሽ ውድ ልጄ እያልሽው እንደ ሕፃን ታዞሽ እንደ አምላክ አክበረሽ በፍቅር ያሳደግሽው በመስቀል ላይ ሆኖ በዓይኖችሽ ስታዩ ልብሽ እንዴት ሆነ? እረ እንደምን ቻልሽው? ያ ሁሉን አዛዡ ዓለም ሁሉም ያውቀው ጥበቧ ይለካ ሚስጥሯ ይፈታ በረቂቅ ሐሳቡ ጭራሽ በአንድ ጊዜ ድንግልም እናትም ያደረገሽ ጌታ ትንፋሽ እያጠረው በመስቀል ሲያጣጥር ከስር የፈጠረው ሊያንቋሽሸው ሲጥር ዓይንሽን አይተናል ፊትሽን አይተናል ክፉኛ እንዳዘነ ከአንቺና ፈጣሪሽ በቀር የማይታይ አዛኝ ቅን ልቦናሽ እንከን ያልታየበት የጸዳ ህሊናሽ እንዴት ሆነ? አንቺ ዝምተኛ ከሰማያት በታች የጨዋነት ስክነት የእርጋታ መልኩ ዮሐንስ ከፊቱ ያየው ውስጡን ገድሎት መናገርን ገርቶ ሳቅን ተሰናብቶ ፊቱ ተጨፍግጎ ነፍስ እያለው ሳይሞት ሞቷል በእድሜ ልኩ ከነስጋ ሆኖ እስኪሄድ ካምላኩ ከሰቃዮች መሃል ቆመሽ ከልጅሽ ፊት ስቀለው የሚል የሰው ግፊት እስኪ ራሱን ያድን የሚል ሌላ ስላቅ ሚካኤል ገብርኤል ትዕግስታቸው እስኪያልቅ ፀሐይ ከጨረቃ ብርሃን እስኪነፍጉ ጎኑን በጦር ስለት በድፍረት ሲወጉ ያንቺስ እንዴት ነበር? ይኩነኒ ብሎ አምላክ ከመሸከም ልጄ ብሎ በሐዘን የቆሰለ እንስሳ አንጀት ከማከም የትኛው ይከብዳል? ሳይችሉ ሲሰቅሉት ሲችል እየተወ ሲያልፈው በይቅርታ ድንግል እንዴት ሆነ ውስጥሽ አርብለታ? ያንቺ እኮ ይገርማል ፍጹም የተለየ ጭራሽ ሁሉ ሲያድር በልብሽ ለልጅሽ ያልሽውን ማናየ? ይህን ጊዜ ማርልኝ አታስብባቸው ልጅ ሆይ አደራ ይቅርታን ስጣቸው ብለሻል አይቀርም ደግነትሽ ያው ነው አይጠረጠርም። ያላየነው እንባ ፈሷል በልቦናሽ ባልሰማነው ጩኸት አልቅሷል ህሊናሽ። መቼም ያንቺ ውስጥሽ እሳት ብርቁ አይደለም ሱራፌል ኪሩቤል ያልቻሉትን እሳት ችለሻል ግድ የለም። ድንግል መስቀሉ ስር ልጅሽን አስወስኖ በዮሐንስ በኩል ዓለምን ያሰጠው ለሰው የማይታይ የውስጥሽን እሳት ምን ሆኖ ቢያየው ነው ምን ሐዘን ቢውጠው? ሳይችሉ ሲሰቅሉት ሲችል እየተወ ሲያልፈው በይቅርታ ድንግል እንዴት ሆነ ውስጥሽ አርብለታ?